ከሰላም አለይኩም ዛሬ ማሳየችው የኮሜዲኖ መልበሻ ናት። ጀማል ፈርኒቸር ደሴ እርሻ ሰብል ጦሳ ማለት ነው። እቺ የኮሜዲኖ መልበሻ ናት። ከታች አንድ ተከፋች ከዛ አንድ መሳቢያ አለ። ከላይ መስታወና ማለት ነው እንደምታዩት። እቺኛውም እንደዛው። ይሄኛው ደግሞ የታች ኪችን ማለት ነው። የታች ኪችን ካቢኔት ነው። መሳቢያ ያለው ሁለት ተከፋች ነው እና ይሄን በጣም አሪፍ ስታይል ነው ማለት ነው። ይሄን መስሎ ወጥቷል። ዛሬ እንግዲህ ይሄ አንድ እንትን አለው ይሄን ይመስላል እንግዲህ እንደዚህ ሆኖ ወጥቷል። ይቺ አሁን መስታወት አላት እዚህ ጋር ማለት ነው። ይቺን ሳሳያችሁ ከውስጥ በኩል መደርደሪያ አለው ማለት ነው። ከውስጥ በኩል 1 2 3 4 ስቴፕ ማለት ነው መደርደሪያ አለው። ከዛ መስታወቱን እንደዚህ እቃሽን ካስቀመጥሽ በኋላ መዝጋት ነው ማለት ነው። እና ይሄ በአንድ ድንጋይ ሁለት ወፍ የሚባለው ኮሜዲኖ ሆኖ ከላይ መልበሻ ኑሮበት ማለት ነው። እንደገና መደርደሪያ ማለት ነው። የተለያየ እቃዎችን ማስቀመጫ ማለት ነው። እና እንደዚህ ሆኖ ተሰርቷል እላቸዋለሁኝ። ሌላው ጋይስ እንግዲህ ማሳያቸው የህፃናቶች አልጋ ነው። የልጆች አልጋ ማለት ነው። 5 6 ልጅ የሚይዝ ይሄ የታችኛው ስቴፕ ነው። ታችኛው ነው። ይሄ ላይኛው ነው። እንደገና መዋጫጫዎቹ ማለት ነው እነዚህ ናቸው። በዚህ ጋር ነው እንትን የሚለው ከዛ የላይኛው ክፍል ማለት ነው እዚህ ጋር እና ይሄን መስሎ ወጥቷል። እንግዲህ መሳቢያ እንትኖቹን እናደርግባቸዋለን። ችቡድ አለው መካከሉ ላይ ማለት ነው። እና ይሄን ይመስላል እንግዲህ ጋይስ ሼር ኮፒ ሊንክ በማድረግ ያው ለሌሎች እንዲደርስ አድርጉን። ቻናላችንን በመቀላቀል ፎሎ ላይክ ሼር ኮፒ ሊንክ ይደረጋል ማለት ነው። እና እንደዛ ነው ጋይስ አብሽሩ። ይሄ ደግሞ ሶፋ ነው። ሶፋ አረቢያን መጅሊስ እና ሶፋ መጅሊስ እንሰራለን። ይሄ ሶፋ ነው እንግዲህ እንደምታዩት ተጀምሮ ያለ ማለት ነው። እየተሰራ ነው ያለው እንግዲህ ይሄ የላይኛው ገና ሳይለብስ ማለት ነው። ይሄ የድጋፉ ነው። ባለ 6 ኤምዲ ስፖንጅ እና ኤችዲ ማለት ነው የምንለው። ይሄ መገደፋው ላይ የምናደርገው ማለት ነው። ብዙ ቦታ ላይ ባለ 2ቷን ወይ ባለ 1ዷን ነው የሚጠቀሙት። እኛ ግን ባለ 6 ነው ያደረግነው ማለት ነው። ከዛ ይሄ ጣውላ ነው። ከዛ ይሄ መቀመጫው ሀዲድ ነው። ይሄ ማለት ነው ጣውላ ነው። ሳፈሪያን ጣውላ ነው። ጎማ ወይም ስፕሪንግ ሽቦ ምናምን አይደለም ማለት ነው። ከዛ ይሄ የምታወጣው ጣውላ ነው። ከዛ ይሄ ይሸፈናል በእንትን 02 ይደረግበትና ከዛ ጨርቅ ለበሰር ከዛ የሚነሳው ባለ 20 ሴንቲሜትር ኤችዲ ስፖንጅ ማለት ነው ይደረግበታል። ከዛ በቃ ይህንን ራሱ ያለ ስፖንጅ መጠቀም ይቻላል እንኳን ሌላ ማለት ነው። እና እነዚህ የኋላ ድጋፎቹ ናቸው። ብራንኮን ይባላሉ። የእጅ ማሳረፊያ ማለት ነው። እነዚህም በ06 ነው። ባለ 6 ኤችዲ እና ኤምዲ የሚባል ስፖንጅ ነው ማለት ነው ይሄ የለበሰው። ሌላ ቦታ ግን ብዙ ጊዜ የሚሰራው ባለ 2 እና ባለ 1 ባለ 4 ነው ማለት ነው። እኛ ግን ባለ 6 ነው ያደረግነው ማለት ነው። ለየት አድርጎ ያው እንዲሰራ ስለፈለግ እንግዲህ የኋላ እንትኑ ይህን ይመስላል። ጣውላዎች አወቃቀራቸው በጣም ወፍራሙ እንትን ሞራሌ ጣውላ ስለሆነ ጠንካራ ነው። ዋስትና ያለው እቃ ነው ማለት ነውና እንደምታዩት ነው። ይህ እንግዲህ ወደ ወርጌሳ አካባቢ የሚሄድ ነው እና ወግዲ የሚባል ሀገር ማለት ነው። ይህን መስሎ ወጥቷል። በዚሁ አጋጣሚ ያዛችሁ ልጆች ያው ሶፋችሁ እንደተጀመረና ያው ወደ ፊኒሽንግ እየሄደ መሆኑን ማወቅ ትችላላችሁ ማለት ነው። ኮፒ ላይክ ሼር ሊንክ እና ፎሎ በማድረግ ተባበሩን። ያው ስራ መቼም እንትን ያለ እና አዲስ የሚሰሩ አልጋዎች ምናምን እንደዚህ በኤምዲኤፍ ነው የሚሰሩት። ጥርት ያለ ነገር ነው። እቺ ኮርነር ቡፌ ነች እና ይሄን ይመስላሉ። አብሽሩ። እኛ በታማኝነት በጥራት ሰርተን ያው ባላችሁበት እናደርሳለን ማለት ነው። ትራንስፖርት እንደ ስምምነታችን በእኛም ሆነ በእናንተ ማለት ነው። እዛ ግን እኛ ወስደን እንገጥምላችኋለን ማለት ነው። ከዛ ደግሞ ያው ዋናው ነገር ፎቶ ምናምኑ ሳይሆን ጥራቱ ነው። በግልጽ ዋጋ ምናምን በጣም ይለያያል ማለት ነው። እንደ ጥራቱ በጣም ስለሚለያይ ያው በውስጥ እየገባችሁ ማናገርና ግልጽ ሆኖላችሁ የሚቀንሳለ የሚጨምራለ ያኔ እንነጋገራለን ማለት ነው። ገባችሁ?
እንጂ ዋጋ ዝም ብሎ በመፖሰት ምንም ጥቅም የለውም። ምክንያቱም እንደ ጥራቱ ሁኔታ ዋጋው ስለሚለያይ ማለት ነው። በጣም ልዩነት አለው ማለት ነው። ከዛ አንጻር ነው። አብሽሩ። ሰላም አለይኩም።